ዛሬ እስኪ እንግዲህ የመጀመሪያ ቭሎግ ነው ይሄ። እንግዲህ በጠዋት ነው የተነሳሁት እንዳያችሁት ፈጅርን ሰገድኩኝና እዚህ ጋር ተልባ ልንፈጭ ነበር ፓወሩ ሳይሄድብን። ከዛ ተልባችንን ፈጭን እዚህ ጋር ቁርስ እየሰራን ነው። እንደምታዩት ሻያችንን እያፈላን ቂጣ ምናምን እየጋገር ነበረ ለቁርስ። ያው ፓወሩ ትንሽ ከረፈደ በቃ አይገኝም በጧት ካልተነሱና ፈጅርን ሰግደን ወደ ቁርስ ስራ ነበር እየገባ ነው። እዚህ ጋር ቁርስ እየሰራራን ነው እንደምታዩት። እና እናንተስ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እስኪ ብሎግ የመጀመሪያ ብሎግ ነው። በነገራችን ላይ በጣም ከባድ ነው። ያው በነገራችን ላይ ዩቱብ በሰው እጅ ነው የሚያምረው እንጂ እኛ ስንይዘው ያው እንደሚታሰበው ቀላል አይደለም እውነት ለመናገር። እና እዚህ ጋር እንደምታዩት ሻያችንን እያፈላን ነው። ከዛ እንግዲህ እስኪ አብረን እናውላለን። ያው ልጆች ጋር ጫጫታ ምናምን አለ እንደምታውቁት። የልጆች እናት ስትሆኑ ትንሽ ነገሮች ከበድላሉና ዞሮ ዞሮ አልሐምዱሊላህ። እና ይሄንን ይመስላል እንግዲህ ሻዩን እያፈላን እዚህ ጋር እየነጋ ነው እንደምታዩት። ትንሽ ወደ ውጭ ወጣ ብዬ እያየሁት ነበር። በጣም ድምፁን አጥፍቼው ነው እንጂ የወፎቹ ጫጫታ ምናምን በጣም ደስ ይል ነበር። እየነጋ ነው ገና። ያው አየሩ ጭጋግ ስለሆነ ነው። ዛሬ ዝናብ ሊጥል አስቧል። እዚህ ጋር የልጅን ምሳ አጠቀስኩኝ። አንዷ ናት ትምህርት ቤት የምትሄደው፣ ለእሷ ምሳ አዘጋጀሁኝ። ከዛ በኋላ እዚህ ጋር ዩኒፎርማ ምናምን አዘጋጀሁላት። ከዛ ቁርሳችንን በላን እንደዚህ። ከዛ በኋላ ሰዓት ገና አልደረሰም ነበረ። የሚጣዬ ጋር ትንሽ ሁላችንም ሰብሰብ ብለን ተጫወትንና አስማዬ ትምህርት ቤት ሄደች። የመጀመሪያ ልጅ ናት አስማ። ከዛኛ ወደ ቤት ጽዳት ገባን እንደምታዩት። በነገራችን ላይ በቃ እህቴ የሆነች የምታግዘኛለች። እህቴ በቃ የእናቴ ልጅ ልክ እንደ እናቴ ልጅ ነው ማያት። በጣም ነው መወዳት። አላህ ኸይሩን ነገር ይምረጥላት። እና ኢንሻአላህ እሷም ወደ ሳውዲ ሄዳለሁ እያለች ነው። ቢሳካላት በጣም ደስ ይለኛል። ያው ትንሽ አሁን ላይ በተለይ ይሄ የልደት ካርድ የሚባል ነገር እኔ እንጃ በጣም ነው የሚደብረው ያለው ነገር። ብቻ ግን ያ ረብ እሱ ተሳክቶላት ጥሩ ቤት እንዲገጥማት ወላይ ሁሌ ነው ዱዓ ማረግላት። ኢንሻአላህ ያ ረብ በጣም ጥሩ ልጅ ናት እና እሷ ታግዘኛለች። ቤታችን እንዲህ ተዝረክርኳል። እንግዲህ ያው የልጅ ቤት ነው። እኔም የሚጣይ ብዙም አታሰራኝም እውነት ለመናገር። እንቅልፍ ረዥም እንቅልፍ አተኛም ጭራሽ። ስራ በቃ አታሰራኝም። ታለቅሳለች ምናምን መታቀፍ ለምዳለች በጥቅሉና እዚህ ጋር እንደምታዩት አነሳስተናል ምናምን የጸዳዳች ነው። ያው እኔም አግዛታለሁኝ ግን ሙሉ ለሙሉ መታሰራው እሷ ናት። ጭራሽ የሚጣይ እኔን ስራ አታሰራኝም። ከዛ እዚህ ስንደርስ በቃ እያጠናቀቅን ነው እንግዲህ። እዚህ ጋር መኝታ ክላሳችን ናት። ትንሽ ጠበብ ትላለች። በነገራችን ላይ ገና እቃ አልገዛዛሁም። መኖሪያን ስላላወቅኩት ነው። ገና 2 ልቡኜ ነው እና ሌላ ሀገር ምናልባት የለቀኩ እንደው ምናምን የሚል አስተሳሰብ ስላለኝ እቃም ብዙ እያበዛሁ አይደለም። ለዛ ነው። በዚህ ደግሞ ሳሎናችን በዚህ ሁኔታ ተነጣጠፈ። አጸዳድተን እየጨረስን ነው። ወላሂ ቤት ጽድድት እንደዚህ ፍርሽርሽ ሲል ያላ በቃ በጣም ነው ደስ የሚለው። የሆነ ነገር ቅልል ነው የሚላችሁና እንደዚህ ቤታችንን ጽድድት ታረግን። ከዛ በኋላ በረንዳችን እንደዚህ ጠራረግ ነው። ያው ኢትዮጵያ እንደምታውቁት ውሃ ይፈሳል ምናምን በቃ እና እቃችን እንደዚህ አጣጠብን ምናምን። ያው
ለመቅረጽ ሰውም ስለነበረ ምናምን ትንሽ አልተመቻቸም። ለዛ ነው። ከዛ አየሩ እንደምታዩት ያን ያክል አይደለም። ዛሬ ዝናብ ሊጥል አስቧል። ብቻ ደስ የሚል ቀን ነበረ። ይህንን ይመስላል። ከዛ በኋላ እዚህ ጋር እንግዲህ ምሳ ሰዓት እየደረሰ ነው። ምሳ ትናንት የሰራነው ምሳ ነበረን። ዛሬ ምሳ አልሰራንም። ቤታችንን አጸዳድተን ምናምን ቆየንና ምሳችንን ቤት ያፈራው እንደዚህ በላን። ከዛ በኋላ ምሳ ከበላን በኋላ ቀጥታ ወደ ቡና ነው። እንደምታዩት ቡናዬን ጠጣሁኝ። ቡናችንን ጠጣንና ከዛ እዚሁ ቡና እየጠጣን እንግዲህ ገደም ብለን ዝም ብለን እያወራራን ነበረ። ከዛ በኋላ አስማዬ ከትምህርት ቤት መጣቸው። አልቀረጽኩላችሁም እንጂ አስማን ከትምህርት ቤት ከመጣች በኋላ መቅሰስ ምናምን በላንና ከዛ በቃ ያው ከዛ በኋላ ያለውን አልቀረጽኩትም። ዝም ብለን እየተጫወትን ምናምን ነበር። ከሰዓት እንኳን ያን ያክል ስራ አልነበረንም። ከዛ ግን ኃይለኛ ዝናብ መጣ። ዝናብ ዘነበ ላችኋል። እንደዚህ ኃይለኛ ዝናብ መጣ። ደስ ነበረ። የወረባቦ ውሃ እጥረት ስላለ እንደምታውቁት ውሃ በበርሚል ምናምን ገጥበን ነበረ። አልሐምዱሊላህ። ከዛ በዚህ ተጠናቀቀ። ተመልካቾቼ እንግዲህ የዛሬው ውሏችን ይህንን ይመስላል። እንዳያችሁት እንግዲህ ከ3 ልጅ ጋር ነው። አልሐምዱሊላህ። እናንተም ለዚህ ቀን አብቅቷችሁ በሀገራችሁ ወልዳችሁ ከብዳችሁ ደስ ብሏችሁ ቤተሰቦቻችሁ ጋር የምትኖሩ ያርጋችሁ። እውነት ለመናገር ልጅ ብቻ ለማሳደግ በጣም ከባድ ነው። ቤት የሚያግዝ ሰው ያስፈልጋል። እና እንግዲህ ይህንን ይመስል ነበር ውሎዬ። ኢንሻአላህ በቀጣይ ቪዲዮ መለሳለሁኝ። አልጠፋም። ከዚህ በኋላ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። የምትፈልጉት ኦንላይን ማርኬት ካለም ጻፉልኝ። እንግዲህ በዚሁ አጋጣሚ ቁጥሬ 0992921158 ነው። በዚህ ታገኙኛላችሁ። ዋትስአፕ፣ ቴሌግራም፣ ኢሞ ሁሉም ይሰራል። በዚህ ቀጥታ መስመርም ይሰራል። የምትፈልጉትን ነገር ገዛዝቼ ለምትፈልጉት ሰው እሰጥላችኋለሁ ማለት ነው። እንግዲህ ኢንሻአላህ በቀጣይ እመለሳለሁ። አስተያየታችሁን ኮሜንት ላይ ጻፉልኝ። እስኪ ብሎግ በነገራችን ላይ የመጀመሪያ እየሰራሁ ነው። ትንሽ ይከብዳል እውነት ለመናገር። ልጄ ደግሞ ያን ያክል አትተኛም፣ እንቅልፍ የላትም እና በጣም ታስቸግራለች። እሱን እንግዲህ በየደቂቃው እያቀፍኩኝ ነው። ኢንሻአላህ ከዚህ በኋላ አልጠፋም። አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።